አሜሪካ ለምንድነው እንደዚህ የተጨነቀችው? እስራኤልስ ለምንድነው እንደዚህ እንቅልፍ ያጣችው? መልሱ አንድ ነው። ኢራን የኒውክሌር መሳሪያ ብትታጠቅ ዓለም ላይ የሚከሰተው ምንድን ነው? እንመልከተው። የመጀመሪያው ኢራን የምትገኝበት ቦታ ነው። ኢራን የምትገኘው የዓለም የነዳጅ ጎሮሮ ላይ ነው። ኢራን የሆርሙዝ ባህር ወሽመጥን ከዘጋች መኪናችሁ የሚቀዳው ነዳጅ ይጠፋል፣ የዓለም ኢኮኖሚ ይናጋል። ይሄ ደግሞ ቀላል አይደለም። ሁለተኛው ድሮኖቿና ሚሳይሎቿ ናቸው። ኢራን በጣም በርካሽ ግን ገዳይ የሆኑ ሚሳይሎችና ድሮኖችን ታመርታለች። በቀጥታ ከመዋጋት ይልቅ በየመንና በሊባኖስ ለሚገኙ ታጣቂዎች በማስታጠቅ በእጅ አዙር ጦርነት ትዋጋለች። በዚህም የማትያዝ ጠላት ሆናለች ለእስራኤልና ለአሜሪካ። ትልቁ ስጋት ደግሞ ኒውክለር። አሁን ወሳኙ ነገር መጣ። ኢራን የኒውክሌር መሳሪያ ብትታጠቅስ ምንድን ነው የሚፈጠረው? አንደኛ ማንም ሊነካት አይዳፈራትም። ልክ እንደ ሰሜን ኮሪያ ማንም አይንካኝ ብላ ትገላግላለች። ሁለተኛ ሳውዲና ቱርክም እሷ ካላት እኛ ለምን ይቅርብን ብለው ኒውክሌር መስራት ይጀምራሉ። መካከለኛው ምስራቅ የኒውክሌር መጋዘን ይሆናል። ለዚህ ነው እስራኤልና አሜሪካ መቼም ቢሆን አይናቸውን ከኢራን ላይ የማይነቅሉት። እናንተ ምን ይመስላችኋል? ሀሳባችሁን ኮመንት ላይ አስቀምጡልኝ። እስኪ በቀጣይ እንድሰራላችሁ የምትፈልጉት ማንኛውም አይነት ጥያቄ የፈጠረባችሁ ነገር ካለ ኮመንት ላይ አሳውቁኝ። በቀጣይ በዝርዝር እሰራላችኋለሁ።